ሰበር ዜና አንድ የወላይታ አባት ዛሬ ታሪክ ሰርቷል። የገዛ ጓደኛው ልጁን ሊደፍርበት ሲያሰቃያት ደርሶ አባት ልክ ልጁ ስትሰቃይ ደርሶ የጓደኛውን አናት በፍልጥ ነትርቶ ከዛም በኋላ ብልቱን ቆርጦታል እና ቪዲዮ ወጥቷል። የቆረጠውን ብልት ይዞ ፖሊስ ይዞት እየሄደ ምናምን ቪዲዮ ወጥቷል። እኔ በበኩሌ ትክክለኛ እርምጃ ነው ብዬ ነው ማምነው። ምክንያቱም ሕፃን ልጆችን የሚደፍርን ሰው እንደዚህ አይነት ተመጣጣኝ ቅጣት ካልተቀጣ በስተቀረ ልክ እንደ ኤቨን ነው። አሁን ሄቨን ፍትህ ታግኝ ብለን ጮህን፣ አሁን ፍርዱ ተቀንሶለታል። አይደለም ሊጨመርበት አይደለም ባደረገው ድርጊት ያክል ሊቀጣ ቀርቶ ሄቨንን የደፈረው ሰው ፍርድ ተቀንሶለታል። ይግባኝ ጠይቆ በጭራሽ ሕፃናትን አይደለም ለመድፈር ያሰበ ሰው ቅጣቱ መሆን ያለበት የወላይታው አባት እንዳደረገው አይነት ቅጣት ነው መሆን ያለበት ለኔ። እስቲ ያ የወላይታው የሕፃኗ አባት ልክ ነው የምትሉ እና ልክ አይደለምም የምትሉ ድምጻችሁን አሰሙ። ምክንያቱም ለህግ ቢሰጥ እንኳን ህግ ያስረዋል እንጂ ተመጣጣኝ ቅጣት አይሰጠውም። ሕፃንን ልጅ የደፈረ ሰው የመኖር መብት አለው በኢትዮጵያ ምድር ላይ፣ ቤትም ዓለም ላይ ይታሰራል እንጂ ተመጣጣኝ ቅጣት አይቀጣም። የወላይታው አባት ያደረገው ልክ ነው አይደለም? በነገራችን ላይ ቪዲዮ ወጥቷል። ልጁን ሊደፍርበት የነበረውን ሰው ብልቱን ቆርጦ በጨርቅ ጠቅልሎ እንደዚህ ይዞት እየዞረ ሰው ከኋላው አጅቦት ምናምን ፎቶን አሳያችኋለሁ። ቪዲዮን ለማሳየት ደግሞ የቲክቶክ ህግ ስለማይፈቅድ ማለት ነው። እና ያ አባት ልክ ነው አይደለም? ልጁ ልትደፈርበት ሲል በገዛ ጓደኛው ደረሰ። የገዛ ጓደኛውን አናቱን በፍልጥ አለውና ከዛ ሊደፍርበት የነበረውን መሳሪያ በልቶ እዞት እየዞረ ነው። ልክ ነው አይደለም? ያ አባት እኔ ጀግና ነው ብየዋለሁ። በቃ ልጅ ከወለድክ አይቀር እንደዚህ አባት ቆራጥ ሆነ ውለድ። ካልሆነ በስተቀር ህግ ዳኝልኛል ልጄ ስትበደል ምናምን ከሆነ ባትወልድ ነው የሚሻለው። ለእኔ ልክ ነው። ለእናንተስ?